ያኔ ልጅ እያለን ዥዋዥዌ እንጫወት ነበር። ባረከላሁ ፊኩም። ያ የዥዋዥዌ ሐያታችን አልፏል። እንናፍቀዋለን። ምን አለ በተመለሰ እንላለን። ዛሬ ደግሞ ወጣት ሆነናል። ወጣትነታችንን በዚሁ ልክ ነው። ባረከላሁ ፊኩም ይናፍቀናል። ነገ የውመል ቂያማ የሰው ልጅ ከሚጠየቀው ጥያቄዎች ውስጥ አንደኛው ባረከላሁ ፊኩም ስለ ወጣትነታችን ነው ማለት ነው። ወዐን ሸባቢሂ ፊማ አፍናህ የወጣትነት ጊዜው በምን እንዳሳለፈ ነገ ፀሐይ ቀርባ አንድ ስንዝር በቀረበችበት ሰዓት ሰዎች በአጠቃላይ በላባቸው በሚጓጡበት ዕለት ምንም አይነት ጥላ በሌለበት ዕለት አላህ ከሚያስጠልላቸው ሰዎች ውስጥ አንደኛው ሻቡን ነሸአ ፊ ዒባደቲላህ አላህን በማምለክ ላይ ያደገ ወጣት ነው። ወንድሜ እህቴ፣ ወጣትነት ትልቅ ጸጋ ነው። ልጅነታችን እንደሚናፍቀን ሁላ ነገ ደግሞ አርጅተን ወጣትነታችን ይናፍቀናል። የልጅነታችን ጊዜ ሒሳብ የሌለበት የማይጻፍልን የማይመዘገብብን ጊዜ ነበረ። ዛሬ የወጣትነት ጊዜያችን ደግሞ መልካሙም መጥፎም ይመዘገብብናል። ይህች ቀን የመልካምነት ጊዜያችን የወጣትነት ጊዜያችን ከማለፉ በስተፊት እንጠቀምበት። ያ ሸባበል ኡማ ነቃ ብለን ዲናችንን ልናቅ ይገባናል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።